በየቀኑ አረብኛ ትማራላችሁ፣ በየቀኑ አረብኛ ትሸመድዳላችሁ። ነገር ግን ልክ ልታወሩ ስትፈልጉ አረብኛ የሚጠፋባችሁ ነገር አለ አይደለ? ይሄ ከብዙ ሰው የመጣ ሐሳብ ነው ወይም ጥያቄ ነው። ለምን የሚለውን ጥያቄ ማለት ነው። ግድ የለም ለምን የሚለውን ነገር በኋላ እናየዋለን። ነገር ግን በዛሬ ቪዲዮ ላስረዳችሁ የፈለግኩት ነገር ምንድን ነው? እንድትናገሩ ከፈለጋችሁ ማውራት ልክ ስትጀምሩ እንዳይጠፋባችሁ ከፈለጋችሁ መጀመሪያ እነዚህን 5 ስህተቶች ማድረግ የለባችሁ ወይም ከነዚህ 5 ስህተቶች መራቅ አለባችሁ። ለምን መሰላችሁ? አንድ ችግር አለ ብለን እናስብ። ያን ችግር ለመፍታት የችግሩ መንስኤዎች ማወቅ አለብን አይደለ? ችግሩ እንዲፈታ መንስኤዎቹን መፍታት አለብን ወይም ደግሞ ማወቅ አለብን። ስለዚህ መንስኤዎቹን ከተረዳችሁ ከዛ በኋላ እዛው ከሰራችሁ ችግሩ ተፈታ አይደለ? ስለዚህ በዛሬ ቪዲዮ እነዚህን 5 ስህተቶች እንዴት ማስተካከል እንዳለባችሁ ከዛን እነዚህን 5 ስህተቶች ካስተካከላችሁ በኋላ አረብኛ በቀላሉ ማውራት እንደሚችሉ መረዳት ትችላላችሁ። ዝግጁ ናችሁ? ወረቀትና እስክሪብቶ ያዙና ጻፏቸው፣ ምክንያቱም በደንብ ይጠቅማችኋል እርግጠኛ ነኝ። እንቀጥል። መርሐባ፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። ወደ ነጥባችን ከመግባታችን በፊት የቴሌግራም ቻናላችን እንድትቀላቀሉ በዚሁ አጋጣሚ ላሳውቃችሁ ፈልጋለሁ። በታች የመጀመሪያው ኮሜንት ታገኙታላችሁ፣ አሊያም ደግሞ እዚች ጋር ያለችው QR ኮድ አንድ ቪዲዮን ፖዝ አድርጉትና ስካን አድርጋችሁ ወደዛ ይመራችኋል። እዛው እንገናኛለን። የመጀመሪያው ስህተት በአረብኛ ስናወራ ወይም ስታወሩ ጾታን ያለመለየት። በሚገርማችሁ ሁኔታ ውስጥ ደግሞ አረብኛ ጾታን በእያንዳንዱ ቦታ ላይ ሊቀያየር ይችላል። በሰው ብቻ አይደለም፣ በሚገርማችሁ በሰው ብቻ አይደለም፣ በእቃም ጭምር፣ በሁኔታም ጭምር፣ በቅጽል ቃላት የሚገልጹ ቃላት ማለት ነው። እነሱም ራሱ ሊቀያየሩ ይችላሉ። ስለዚህ መች ከማን ጋር ይስማማል የሚለውን ነገር ካለያችሁ ስለማን እያወራችሁ እንደሆነ ስለምን እያወራችሁ እንደሆነ አንዳንድ ጊዜ የወንድ ጾታ ያለበት ወይም ያለውን ነገር የሴት ጾታ ስያሜ ስትሰጡት ምን ይሆናል ማለት ነው? የሚያናግራችሁን አካል ግራ ይገባዋል። ስለዚህ አንድ ሐሳብ ልንገራችሁ፣ በጣም ቀላል መፍትሄ ልንገራችሁ ከዚሁ ማለት ነው። አንድ ችግሩን እናነሳዋለን፣ ከዛ መፍትሄ እንሰጠዋለን። የመጀመሪያው ማድረግ ያለባችሁ ነገር ማለት ነው እያንዳንዱ የቅጽል ቃላት መጀመሪያ በአረብኛ ላይ በተለይ እቃዎች ስያሜ ያላቸው አይደለ? ተላጃ፣ ሰያራ፣ ቴሌቪዥን፣ ባብ፣ እነዚህም በሙሉ የአረብኛ ቃላት ናቸው ወይም ደግሞ ስሞች ናቸው። ለነዛ ስሞች የቅጽል ቃላት ሲመጣ መጀመሪያ ማስተዋል ያለባችሁ ራሱ እነዚህ ስሞች መልካቸው ምንድነው? የወንድ ስያሜ ያላቸው ወይስ የላቸው? እንዴ ቆይ የወንድ ስያሜ መኖር አለመኖር እንዴት ልለይ ይችላል ብላችሁ ልታወሩ ትችላላችሁ። በደንብ አስተውሉ። አንዳንድ ጊዜ በደፈናው እንደ ህግ የሚቀመጡ ቃላቶች አሉ። በቃ ይሄ የወንድ ነው ይሄ የሴት ነው ብሎ ተለይቶ የተቀመጡ አሉ። ግን አንድ ደግሞ መለያ ደግሞ አለ። መለያ መሰላችሁ? ይሄን ብቻ አስተውሉልኝ። አ የሚለውን ድምጽ እስኪ አ የሚለውን ድምጽ መጨረሻ ላይ በስሙ ላይ ከሰማችሁ ያንን ስም የሴት ስያሜ ያለው ማለት ነው። አሁን ለምሳሌ ሰያራ ነው ያልኳችሁ አይደለ? ሰያራ፣ ስለዚህ የሴት ስያሜ ያለው ማለት ነው። ስለዚህ ቀጥሎ የሚመጣውን ቅጽል ቃል ራሱ የሴት ስያሜ መያዝ አለበት፣ ቅጽል መጨመር ካለብን ማለት ነው። ካስፈለገ ሰያራ ካል የግዴታ የሚመጣውን ነገር ምን ይመጣል ማለት ነው? ቅጽል ቃሉ የሴት ስያሜ መያዝ አለበት። ለምሳሌ ትልቋ መኪና السيارة الكبيرة السيارة الكبيرة ከቢራ ያለው። ስለዚህ ከቢር አላልንም። ከቢር ትልቅ ነው። አሁን ከቢራም ትልቅ ነው። ግን ከቢራ ለሴት ስያሜ ስንሰጥ ከቢር ደግሞ ለወንድ ስያሜ ስንሰጥ ነው። ስለዚህ السيارة ከቢራ መኪናዋ ትልቅ ናት እያለ ነው ማለት ነው። ተግባባን አይደለ? እንደዛው ለምሳሌ በር ባብ ይባላል አይደለ? ባብ ግን ባብ ነው ያልኩት እንጂ ባባ አላልኩም። ስለዚህ ባብ ስያሜው ራሱ የወንድ ስያሜ ስለሆነ የሚቀጥለው ቅጽል ቃል ምን ይሆናል ማለት ነው? الباب كبير በሩ ትልቅ ነው الباب كبير ከቢራ አላልኩም። ለምን? ባብ ራሱ የወንድ ስያሜ ስላለው ከቢር የሚለውን ደግሞ የወንድ ስያሜ ስለሆነ ማለት ነው። ከቢራ አላልኩም። ማስተዋል ያለባችሁ ደግሞ ሌላውን ነገር ቅጽል ቃላት ላይ አብዛኛው ጊዜ በቃ ይሄን መለየት ትችላላችሁ። ቅጽል ቃላት ዋናው የወንዱን ቃል መጀመሪያ ያዙ። ለምሳሌ ጅዲድ አዲስ፣ ግዲም አሮጌ፣ ዋሲዕ ሰፊ፣ ጀሚል ቆንጆ፣
ضيق ጠባብ እነዚህም በሙሉ የወንድ ስያሜዎች ናቸው። እነዚሁ ላይ አአ ብንጨምር የሴት ስያሜ ጨመርንበት ማለት ነው። ضيقة ጠባብ ለሴት ስያሜ፣ ጀሚላ የሴት ስያሜ፣ ዋስዓ ሰፊ ማለት ነው። በቃ አ ጨመርንበት መጨረሻ ላይ ዋናው ቃልን ትይዙና የወንዱ ስያሜው ከዛን አ መጨመር ብቻ ነው የሚጠበቅባችሁ ማለት ነው። ይሄንን ስህተት ከፈታችሁ ምን ማለት ነው? ስታወሩ እየለያችሁ ያወራችሁ ጾታን እየለያችሁ ነው የምታወሩት ያላችሁት። ምክንያቱም ሁሉም ተያያዥነት ያላቸው ነገሮች ስለሆኑ አንዱን ተለጥሎ መቆም አይችልም። በንግግራችን ላይ የስያሜውን የወንድ ስያሜውን ካወቅን ቀጥሎ የሚመጡት ነገሮች በሙሉ ከዚሁ ጋር የሚገናኝ ስለሆኑ እየነጣጠልን ማውራት አንችልም። እያያዝን ነው የምናወራው ማለት ነው። ይህን ስህተት በዚህ መልኩ መፍታት ትችላላችሁ። ተግባባን? ይሄ መጀመሪያው ስህተት ነው። ሁለተኛው ስህተት የአረብኛ ብዙ ሰዎች እንደ አንተ የምታወራው ሌላ አረብኛ ነው አናቅም፣ ይሄ አረብኛ ሌላ ነው፣ ይሄ አረብኛ ሌላ ነው የሚሉ ሰዎች አሉ። አዎ ኦፍ ኮርስ አረብኛ በየሀገሩ ይለያያል። የምትማሩት አረብኛ በወረቀትና መጽሐፍ ላይ የምታነቡት አረብኛ፣ ቲቪ ላይ የምትሰሙት የዜና አረብኛ፣ እንደዚህ በአጠቃላይ በትምህርት ቤት ደረጃ የምንማራቸው የአረብኛ አይነቶች ፉስሓ ይባላል። ፉስሓ ለትምህርት እና ትምህርት ብቻ ሊጠቅመን ይችላል፣ ለንግግር አይጠቅምንም። ይሄው ልንገራችሁ በዚህ አጋጣሚ ፉስሓ የትም ሀገር ብትሄዱ በፉስሓ የሚያወራ ሀገር የለም። ይሄ እርግጠኛ ሆኜ የምነግራችሁ ማለት የትም አረብ ሀገር ብትሄዱ በፉስሓ የሚያወራ ሀገር የለም። በራሳቸው የአነጋገር ዘይቤ ነው የሚናገሩት። ከአረብኛ ከፉስሓ የተወሰነ ቃላቶች ሊወስዱ ይችላሉ ወይም ደግሞ ይጠቀማሉ ቃላቶች፣ ግን ደግሞ ልክ እንደ ፉስሓ አያወሩም። ፉስሓ እንደማውራት እንዳለብን አያወሩም። ፉስሓ የምታዩት በዜና ላይ ልትሰሙ ትችላላችሁ። በድሮ የፉስሓ ፊልሞች አሉ፣ ድሮ የተሰሩ ማለት ነው። እነሱ ልትሰሙ ትችላላችሁ። ከዛ ውጪ ግን የሚያወራ ወይም ደግሞ ፉስሓ የሚያወራ ሰው አታገኙ። ስለዚህ ያላችሁበት ሀገር ምን አይነት ሀገር ነው የሚለው መጀመሪያ መረዳት አለባችሁ። ባህረ ሰላጤ ሀገር ከሆነ ባህረ ሰላጤ እያንዳንዱ ሰዑዲ የራሱ የቻለ ላህጃ አለው። ላህጃ ይባላል ባይተው በዚህ አጋጣሚ ላህጃ ወይም ዳርጃ ይባላል። ዳርጃ እሺ፣ ወይም ዳርጂ ይባላል። ስለዚህ ላህጃ ዳርጃ በዛው ሀገሩ ላይ የአነጋገር ዘይቤያቸው ምን ይመስላል የሚለውን ማወቅ አለባቸው። ሰዑዲ የራሱን የቻለ ነው። የኩዌት ራሱን የቻለ ነው። የኳተር ራሱን የቻለ ነው። ለምሳሌ የጆርደን ራሱን የቻለ ነው። የሊባኖስ ራሱን የቻለ ነው። እያንዳንዱ ሀገር የራሱን ላህጃ ወይም የራሱ ዳርጃ ቋንቋ አለው፣ የአነጋገር ዘይቤ አለው። ስለዚህ እዛ ያላችሁበት ሀገር ወይም ደግሞ መማር የፈለጋችሁት መጀመሪያ ምረጡ። የትኛውን ላህጃ ልማር እፈልጋለሁ ብላችሁ ማወቅ አለባችሁ። እሱን ከተረዳችሁ በኋላ ያንን ላህጃ ብቻ ይዛችሁ መቀጠል አለባችሁ። ለምን የምትፈልጉት ያንን ነው። ካለዛ ግን ሁሉም ልማር ካላችሁ ይከብዳችኋል። የዚህም ግራ ያጋባችኋል። ስለዚህ የትኛው ሀገር ነው ያላችሁት በዛ ሀገር እንድትግባቡ የራሱን የሀገሩ ያነጋገር ዘይቤ ማወቅ አለባችሁ ማለት ነው። ይሄ ሁለተኛው ችግር በዚህ መፍታት ትችላላችሁ ማለት ነው። መለየት አለባችሁ። የትኛውን የፈለጋችሁትን ቃል ማወቅ አለባችሁ። ሶስተኛው ችግር ወይም ሶስተኛው ስህተት ቀጥታ ከአማርኛ ወደ አረብኛ መተርጎም ማለት ነው። ይሄ ትልቅ ስህተት ነው። ይሄን በማንኛውም ቋንቋ ስትሄዱ ትርጉም አይሰራም። ለምን? ቋንቋ ራሱን የቻለ ባህል አለው፣ ራሱን የቻለ አወቃቀር አለው፣ ራሱን የቻለ ቅደም ተከተል አላቸው። እያንዳንዱ ነገሮች ስትራክቸር አለው ወይም መዋቅር አለው። ያን መዋቅር ማፍረስ ማለት እኮ ነው ስንተረጉም ማለት ነው። አማርኛን እንደ እንግሊዝኛ መተርጎም አንችልም፣ ወይም አማርኛ እንደ አረብኛ ቀጥታ መተርጎም አንችልም። ስለዚህ መተርጎም እንዳትቸገሩ እንዳትተረጉሙ ማድረግ አለባችሁ። አረብኛውን እንደ አረብኛን ተማሩት። ልክ ልታወሩ ስትፈልጉ አማርኛውን አምጥታችሁ ከዛን አማርኛው ተርጉማችሁ ለአረብኛ ማውራት ሳይሆን አረብኛው ራሱን ተማሩት። በዚህ ሁኔታ ውስጥ ሲሆን እንዴት ላወራ እችላለሁ? በዚህ ሁኔታ ውስጥ ሲሆን ምን ልል እችላለሁ? ምን አይነት ሐረጎች መጠቀም እችላለሁ? ምን አይነት ቃላቶች መጠቀም እችላለሁ? ይሄ ቅርብ ጊዜ የለቀኩት ቪዲዮ ነበረ። ካላያችሁት በዚህ አጋጣሚ እንድታዩት ፈልጋለሁ። ለምን ሁኔታን ተመርኩዛችሁ በዛ ሁኔታ ውስጥ እንዴት ማውራት እንዳለባችሁ የሚጠቅሟችሁ ሐረጎች ማወቅ አለባችሁ ብዬ ተናገርኩት አለ። ስለዚህ እዛው ገብታችሁ ያን ቪዲዮ ካላያችሁት ተመልከቱት። እዚህ ጋር አስቀምጥላችኋለሁ ወይም በዚሁ ሊንክ ላይ ታገኙታላችሁ። ቪዲዮ ሲያልቅ ማለት ነው። እሱን መመልከት ትችላላችሁ። ያን ምን ያደርጋችኋል ማለት ነው። እዚህ አካባቢ ላይ ሲሆን ምን ማውራት አለብኝ፣ እዚህ አካባቢ ሲሆን ማውራት አለብኝ። ስለዚህ ሐሳባችሁ በአማርኛ የምታስቡት በአረብኛ ነው። በአጠቃላይ think in Arabic የሚሆነው ማሰብ ያለባችሁ በአረብኛው ነው እንጂ በአማርኛ አይደለም። ከአማርኛ አንስታችሁ ከዛን አስተርጉማችሁ ከዛን ተናግራችሁ አሰባችሁት ፕሮሰሱ በጣም ረጅም ሆነ ማለት ነው። ያ የሚያናግራችሁን አካል ራሱ ላይ አዳምጣችሁ ነው ማለት ነው። በዚህ ሁኔታ ለምን ጊዜ እየወሰዳችሁ ግን አረብኛውን በአረብኛው ተማሩት እንጂ አረብኛ በአማርኛ አትማሩ፣ ወይም ደግሞ አማርኛን ፕሮሰስ አድርጋችሁ እንደ ማስተርጎም ስራ አታርጉት ማለት ነው። ይሄ
ሶስተኛው ስህተት ነው። እሱም እንዴት ማስተካከል እንዳለባችሁ ነግራችኋለሁ። አራተኛው ስህተት ይሄ አያያዥ የሚባሉት ቃላቶች አለማወቅ ወይም ደግሞ ቦታ አለመስጠት በጣም ትልቅ ስህተት ነው። በጣም አንም ካስተዋላችሁ እኔም ሰሞኑን ያስተማርኳቸው የነበሩ ሰዎች አሉ። እነሱም በጣም ትልቅ ክፍተት የነበረብን እነዛ ላይ ችግሮች ነው ብሎ የነገሩኝ ሰዎች አሉ። ስለዚህ እነዛን ጥቃቅን የሚመስሉ ቃላት አለማወቅና አለመለየት ትርጉማቸው ምን እንደሆነ አለማወቅ በጣም ትልቅ ስህተት ነው። ማወቅ አለባችሁ። በትንሹ ስለ ስንል ምን እንላለን? አን እንላለን። ስለ ለ ስንልስ ለገሌ ለሷ ለኔ ምናምን ል ብለን እንጨምራለን። እቺ አንድ ፊደል ናት፣ ግን ምን ያክል እንደሚለወጥ ልሃ ልህ ልህም ልና ሊ ልህ ስንል እነዚህ በሙሉ ይለዋወጣሉ አይደለ? ግን ተቃቀን ይመስላሉ። በጣም ወሳኝ የሚባሉ ከኔ ሲሆን ምኒ፣ ከሷ ምንሃ፣ ከነሱ ምንሁም፣ ከናንተ ምንኩም። ምን የምትለዋን ቃል ትንሽ ናት። አን የምትለዋን ቃል ትንሽ ናት። ል የምትለዋን ቃል ትንሽ ናት። ግን አያያዥና በጣም ወሳኝ ስለምን ያወራችሁ እንደሆነ የሚገልጹ ቃላቶች ናቸው። ሌላዋ ክ የሚለው ቃል ራሱ ክ ብቻ ፊደል ናት፣ አንድ ፊደል ናት። ክ ሚነክ ሚነክ ያለበት ምክንያት ክ ካንተ መሆኑ ከአንተ አንተ የምትለዋን ቃል በክ ብቻ ተለየች። በክ ብቻ ማለት ሚነክ ካንተ ስንል ማለት ምን ከየት እንደሆነ እየገለጽ ነው። ክ ስንል ካንተ እያለ ነው ማለት ነው። አያችሁ አይደለ? ጥቃቅን ቃላት ናቸውና መረዳት አለባችሁ። ይሄ በጣም ብዙ ቪዲዮ ሰርቻለሁ እኔ በዚህ ላይ ካላየ አሁን መፍትሄው የት እንዳለ ካላችሁኝ መፍትሄው የት አለ ካላችሁኝ እዛው ዩቲዩብ ቻናል ውስጥ ገብታችሁ ስለ ጥቃቅን ቃላት ሆኖ ግን የተሰሩ በጣም ብዙ ቪዲዮዎች አሉ። ስለ አን ሰርቻለሁ ከዚህ በፊት፣ ስለ ሚን ሰርቻለሁ ከዚህ በፊት፣ ስለ ለ ሰርቻለሁ በፊት። በቃ ገብታችሁ እነሱን መመልከት ይጠበቅባችኋል። ከተረዳችሁ ደግሞ ከዚህ በኋላ ዝም ብላችሁ አረብኛውን መሸምደድ ነው የሚሆንባችሁ ማለት ነው። ይሄ አራተኛውን ከጨረስን ደግሞ ወደ አምስተኛው እና በጣም ወሳኙ ነገር ስህተት እሰራለሁ ብላችሁ መፍራት። ይሄም ትልቅ ስህተት ነው። ስህተት መስራት አንዱ የመማር አካል፣ የመማር ሂደቱ አንዱ አካል። ስህተት ካልሰራችሁ ስህተት መስራታችሁ እንዴት ታውቃላችሁ? አያችሁ አይደለ? ስለዚህ ስህተት ሰርታችሁ ይሄ ስህተት ነው ብላችሁ ካወቃችሁ በኋላ ያንን ስህተት ለማረም ራሱን የቻለ ሂደት አለው። እሱን ደግሞ አስተካክላችሁ ከዛ በሚቀጥለው ጊዜ አትሳሳቱም ማለት ነው። ግን ስህተት መሆኑን ካላወቃችሁ ዝም ብላችሁ ያወራችሁ ነው ማለት ነው። ስለዚህ አውሩና ከዛን የማስተካከልና የማረም ጉዳዩ ከዛ በኋላ ይመጣል። ስህተት እሰራለሁ ብላችሁ ካሰባችሁ መጀመሪያውኑ ራሳችሁን ገደባችሁት። ራሳችሁን እንዳታወሩ ምን አረጋችሁ? በቃ መስመር አበጃችሁለት ማለት ነው። በቃ አይወጣም ከዛ አካባቢ። ፍርሃቱን እዛው ገድቦት ላያወራ ነው ማለት ነው። አፋችሁ ላይ ይንቀሳቀስ። ግን ሁልጊዜ የምላችሁ ምንድነው? አውሩ አውሩ አውሩ። ከዛ በኋላ የት እንደተሳሳታችሁ ስህተቱን ካወቃችሁ በኋላ ወደ ማስተካከል ትሄዳላችሁ። ለዚህም ነው እኛም እንዳልኳችሁ ነው ብዙ እንዳትሳሳቱ በቴሌግራም ቻናል ውስጥ የሚለቅላችሁ የቃላት ወይም ሐረጎች ወይም እንደዚህ መማር ያለባችሁን ሐሳቦች የላኩላችሁ ያለ ምክንያት አይደለም። ለምን እዛ ውስጥ የምትማራቸው ነገሮች ስለሆኑ ከዛን ስህተት ከዚህ ፊት አድርጋችሁ ከሆነ ቃሉን እዛ አይታችኋል። ሐረግም ተጠቅማችሁ በትክክል ካልሆነ እዛው ታርማላችሁ። ስለዚህ ገብታችሁ ማነጻጸር ብቻ ነው ያልኩት። ከዚህ በፊት እንደዚህ ነበረ፣ አይ ትክክል አልነበርኩም ማስተካከል አለብኝ ብላችሁ ማስተካከል። እነዚህን 5 ስህተቶች ከራቃችሁና ወይም ደግሞ ስህተቶቹን በነገርኳችሁ መንገድ ካስተካከላችሁ አረብኛ አንደኛ በአጭር ጊዜ ትማራላችሁ ወይም ደግሞ ቶሎ ታወራላችሁ ማለት ነው። ሁለተኛ ደግሞ ምን ታደርጋላችሁ? አረብኛ አንድ አካል ታደርጋላችሁ ማለት ነው። የራሳችሁን ህይወት አንድ አካል ታደርጋላችሁ። ከዛም በቃ ከዚህ በኋላ ከሰዎች ጋር በልብ ሙሉነት ማብራት ትችላላችሁ ማለት ነው። ተግባባን? በቃ እነዚህ መፍታት አለባችሁ። የዛሬ ቪዲዮ ግን ያው እንግዲህ አጠር ያለ ቢሆንም ግን እነዚህን 5 ችግሮች ሁል ጊዜ ስለሚመለከታቸው እንዲፈቱና እናንተም ድንገት ገና ጀማሪ ከሆናችሁ ጀምሩ ከሆነ እንዳትሰሯቸው የነገርኳችሁ ወይም ደግሞ ያው መንገድ እያሳየኋችሁ ነው ማለት ነው። ቪዲዮ ከተመቻችሁ ኮሜንት ሐሳብ ካላችሁ ስለዚህ ቪዲዮ በታች ኮሜንት መጻፍ ትችላላችሁ። ምናልባት ከነዚህ 5 ስህተቶች ይሄን ከዚህ በፊት አደርግ ነበር ብላችሁ የምታስቡት ስህተት ካለ በኮሜንት ላይ ጻፉልን። በሚቀጥለው ቪዲዮ እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።